ሰላም እንዴት ናቸው የቻናል ቤተሰቦች? ይህ ከባለፈው የቀጠለ ትምህርታችን ነው። ባለፈው ፕሬዘንት ቴንስ አይተን ነበረ። ዛሬ ደግሞ ስለ ፓስት ቴንስ እንቀጥላለን ማለት ነው። ዊዝን ዘ ፓስት ቴንስ ዜር ኢዝ ሲምፕል ፓስት ቴንስ፣ ፓስት ኮንቲኒየስ ቴንስ፣ ፓስት ፐርፌክት ቴንስ ኤንድ ዘ ላስት ዋን ኢዝ ፓስት ፐርፌክት ኮንቲኒየስ ቴንስ። We will see all of these one by one in detail, so follow me with attention and take your note. The first types of past tense is simple past tense. Simple past tense is to express a complete action in the past. A complete action in the past. Example. ለምሳሌ we visited the science museum. And the second example, he went to Gondar last week. He went to Gondar last week. Visited and went is a past indicator. In the second example, last week is a specific time indicator. የመጀመሪያና የሁለተኛው ኤግዛምፕል ልዩነታቸው ምንድነው? የመጀመሪያው just visited the science museum መቼ እንደው አይታወቅም። የሁለተኛው ላይ ግን ታይም ኢንዲኬተር አለው ወይም ስፔሲፊክ ታይም ኢንዲኬተር አለው። የሰዓት ማመልከቻ መቼ እንደሆነ ላስት ዊክ፣ ላስት መንዝ፣ ላስት ይር፣ ላስት ሳተርዴይ ይህን ለመግለጽ የሁለቱ ልዩነት እነኚህ ናቸው። ታይም ኢንዲኬተር ያለውና ታይም ኢንዲኬተር የሌለው ማለት ነው። with time expression and without time expression. Be careful. The second advantage of simple past tense is used to express wishes or regret. That means unfulfilled wishes in the present. For example, I wish I had a car. I wish I had a car. I wish I know her phone number. I wish I had a car. መኪና ቢኖረኝ ደስ ይለኝ ነበረ ግን የለኝም። ይህ ፓስት ሪግሬት ቁጭት ነው። አሁን ፕሬዘንት ላይ እያለን አሁን ባለን ሲቹዌሽን ሊኖረን የሚገባ ነገር ግን የሌለን ነገር ለመግለጽ የምንጠቀምበት I wish I know her phone number። ስልኳን ባውቀው ደስ ይለኝ ነበር። ስልኳ የለኝም ባውቀው ደስ ይለኝ ነበር። ይሄ ቁጭት ነው ማለት ነው። The third advantage of simple past tense is used in the if clause or improbable condition. Example, if I were a bird, I would fly. If I were a bird, I would fly. ወፍ በሆነ ኖሮ እንደ ወፍ በር ነበረ። ያ ማለት but I am not a bird and I cannot fly. ወፍ አይደለሁም ስለዚህ አልበርም ማለት ነው፣ መብረር አልችልም። The fourth advantage of simple past tense is used to express a habitual action in the past or past habit. Example, we went to school every day. We went to school every day. Every day. She always called me. We went to school every day. መቼ ሁሌ እንሄድ ነበር ነው። ኦልሬዲ ያለፈ ነገር ነው። አሁን ግን እየሄድን አይደለም ነው። she always called me. she always called me. ሁሌ ትደውልልኝ ነበር ነው የሚለው። she always called me. always እዚህ አድቨርብ ኦፍ ፍሪኩዌንሲ ብለን ባለፈው ቪዲዮ ላይ ያየናቸው ናቸው። እነዚህ ኤቭሪዴይ እና ኦልዌይስ አድቨርብስ ኦፍ ፍሪኩዌንሲ ይባላሉ። ባለፈው ቪዲዮአችን ላይ ለማየት ሞክረናል በተወሰነ መልኩ። ሁሌ ትደውልልኝ ነበርና ሁሌ ወደ ትምህርት ቤት እንሄድ ነበረ የሚለውን ለመግለጽ ተጠቀምበት ማለት ነው። ፓስት ኮንቲኒየስ ቴንስ። ፓስት ኮንቲኒየስ ቴንስ ሰብጀክት ፕላስ was or where ፕላስ verb ing። መርሳት የሌለባችሁ ባለፈውም እንዳልኳችሁ ኮንቲኒየስ ካለ ሁል ጊዜም verb ing አለ። ing ፎርም አለ ማለት ነው። This is used to express an action that was happening in the past. That was happening in the past. For example, he was talking about our success and he was studying mathematics. ስለኛ ሰክሰስ እያወራ ነበርና ማቴማቲክስ እያጠና ነበር ነው። ኦሬዲ ያለፈ ነገር ነው ግን ኮንቲኒየስ የሆነ ነገር ነበረ። ነገሩ አንዴ at time of speaking or at that moment ልቅ ያለ ነገር ሳይሆን ኮንቲኒየስ የሆነ እያወራ ነበረ። talking about our success ስለኛ ሰክሰስ እያወራ ነበረ እና
እያጠና ነበረ የሚለውን ኮንቲኒየስ የሆነን አክሽን ለመግለጽ እንጠቀምበታለን ማለት ነው። ዘ ሰከንድ አድቫንቴጅ ኦፍ ፓስት ኮንቲኒየስ ቴንስ ኢዝ ዩዝድ ቱ ኤክስፕረስ ሎንግ ፓስት አክሽን። ሎንግ ፓስት አክሽን ኦኬ ቱ ኤክስፕረስ ሎንግ ፓስት አክሽን ኤግዛምፕል when he was studying English his sister called him። አሁን እዚህ ጋር ሁለት ነገሮች አሉ። አንደኛው ሾርት አክሽን ነው፣ ሁለተኛው ደግሞ ሎንግ አክሽን ነው። አሁን ማንኛው ነው ሾርት አክሽን ማንኛው ነው ሎንግ አክሽን ብለን ስናይ when he was studying English የሚለው ሎንግ አክሽን ነው። በምን ተገልጿል? በፓስት ኮንቲኒየስ ቴንስ and his sister called him በፓስት ቴንስ ኦር በሲምፕል ፓስት ተገልጿል ማለት ነው። ስለዚህ ሁለት ፓራላል ሎንግ አክሽን እና ሾርት አክሽን ሲመጡ ሎንግ አክሽኑን በፓስት ኮንቲኒየስ ቴንስ እንገልጸዋለን፣ ሾርት አክሽኑን ደግሞ በሲምፕል ፓስት እንገልጸዋለን ማለት ነው። ይህን መረሳት የሌለበት ወደፊትም በሰፊው የምናየው ይሆናል፣ ግን መረሳት የሌለበት ነገር ነው ማለት ነው። እዚህ ጋር ሰልፍ ቴስት ኤግዛምፕል አለ፣ እስቲ እናየው። I blank a book when I heard about the national exam day። አማራጮች አሉ። ከአማራጮቹ ውስጥ ቪዲዮውን ፓውዝ አድርጉና በራሳችሁ ሞክሩት። የመጀመሪያው አማራጭ was reading፣ read፣ had read and am reading። በዚህ ኮንቴክስት was reading is the correct answer። ከላይ ባየነው ኤግዛምፕል መሰረት was reading is the correct answer። ምክንያቱም I was reading a book when I heard about the national exam day was reading። እዚህ ጋር ሎንግ አክሽን እና ሾርት አክሽን አለ። ሎንግ አክሽን in the past የተከናወነ ሎንግ አክሽን አለ። እንደገና ደግሞ በዛው ሞመንት የሆነ ሾርት አክሽን አለ። ለፈተና እያጠናው እንደነበር የፈተና ቀን መቼ እንደው ሰማው የሚለው በዚህ አገላለጽ ይገለጻል ማለት ነው። The third types of past tense is past perfect tense። The form is subject plus had plus past participle or verb 3። Example when I arrived at school they had started learning past perfect had started past perfect። እዚህ ጋርም ሎንግ አክሽን እና ሾርት አክሽን አለ። when I arrived የምትለዋ ሾርት አክሽን ነች። they had started learning የሚለው ሎንግ አክሽን ነው ማለት ነው። ስለዚህ ሾርት አክሽን ምን ጊዜ የሚገለጸው በፓስት ቴንስ ነው ወይም በሲምፕል ፓስት ነው ማለት ነው። ሎንግ አክሽን ከሆነ ግን እንደየአገባቡ በፓስት ኮንቲኒየስ ቴንስ ሊሆን ይችላል፣ ፓስት ፐርፌክት ቴንስ ሊሆን ይችላል ማለት ነው። so pay attention here። The second example አለሚቱ had finished her task። her የምትለዋን አስገቡባት እዚህ ጋር her task when I called her ስደውልላት ስራዋን ኦልሬዲ ጨርሳ ነበረ። The fourth types of past tense is past perfect continuous tense። okay the form is had plus been plus verb ing። continuous ካለ እንዳልኳቸው ምን ጊዜም ing አለ። it is used to express an action that began before the time of speaking in the past and continued up to that time. Example Galila was tired because she had been studying since morning። Galila was tired past indicator ነች። because ለምን ደከማት? she had been studying since ከመቼ ጀምራ? ከጠዋት ጀምራ since። ፖይንት ኦፍ ታይም እና ሌንግዝ ኦፍ ታይም ብለን ባለፈው ቪዲዮአችን ላይ ፎር እና ሲንስን አይተናል። ያን አላያችሁ ከሆነ ያንን በደንብ አይታችሁት ነው። ሲንስ እና ፎርን በደንብ እዛኛ ፓርት 1 ላይ በደንብ አይተናል። ሲንስ የምታመለክተን ፖይንት ኦፍ ታይም ነው፣ ከመቼ ጀምሮ። ፎር ደግሞ ከሆነ ሌንግዝ ኦፍ ታይም ነው ብለናል። ሶ የሲንስ እና የፎርን ልዩነት በፓርት 1 አይተናል። ሶ እዚህ ጋር ሲንስ ሞርኒንግ የምትለው ከጠዋት ጀምሮ የሚለውን ለማሳየት ነው የገባቸው። the second example they had been reading when the teacher arrived። they had been
reading when the teacher arrived past perfect continuous tense በቃ ይሄን ፎርሙን ተከተለን እንደያገባቡ እንትን መጠቀም ነው ማለት ነው። እዚህ ጋርም ሎንግ አክሽን እና ሾርት አክሽን አለ። ሎንግ አክሽኑ ምንድነው? they had been reading እያጠኑ ነበር መቼ? the teacher arrived። ስለዚህ ይህን መረሳት የለበትም ማለት ነው። ሎንግ አክሽን እና ሾርት አክሽን ሲመጡ እንደያገባቡ የምንጠቀማቸው አክቹሊ ሁሌም ሾርት አክሽን ሲሆን በሲምፕል ፓስት እንገልጸዋለን። ሎንግ አክሽን ከሆነ ግን እንደያገባቡ ፓስት ፐርፌክት ኮንቲኒየስ ሊሆን ይችላል፣ ፓስት ኮንቲኒየስ ሊሆን ይችላል፣ ፓስት ፐርፌክት ሊሆን ይችላል ማለት ነው። ይህንን ግልጽ ሊሆንልን ይገባል ማለት ነው። ማንኛውም ጥያቄ ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። ኔክስት ዊል ኮንቲኒው ዊዝ ዘ ሪሜኒንግ ቴንስ። ቴንክ ዩ ፎር ቱዴይ። ይህ ቪዲዮ ላልደረሳቸው እንዲደርሳቸው ሰብስክራይብ፣ ሼር ኤንድ ኮሜንት እያደረጋችሁ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።